ሰላም እንዴት ናችሁ ጋይስ? ዛሬ በዚህ ቪዲዮ ላይ ስለ ባክ ቴስቲንግ ነው የምነግራችሁ። አንድ ፔር መርጠን ከጎልድ እና ከዳክስ አንዱን ፔር መርጠን ዛሬ ባክ ቴስት እናደርጋለን ለአንድ ሳምንት ያክል ብቻ። ሶ ለዛሬ ያሰብኩት ዳክስን ነው። ኦኬ እንላለን። ስታርት ሲሙሌሽን። ከዚህ ከፔሩ ላይ ዳክስ ሰርቲን እንመርጥና ከዛ ከጃንዋሪ 2025 አካባቢ ላይ እዚህ ውስጥ ፕራይስ አክሽኑ ደስ ስለማይል እስቲ ወደ ፌብራሪ ምናምን ሄደን ከፌብራሪ 10 አካባቢ እንጀምራለን። ባላንሳችንን ዝም ብለን መካከለኛ ነገር በጣም ትንሽም ሳይሆን ከፍተኛም ሳይሆን ብዙ ሰው ሊኖረው የሚችለውን $1000 እንመርጥና እንጀምራለን። ታይማችንን ኒውዮርክ ክሎዝ እናደርጋለን። ስፕሬዳችንን ፊክስድ እናደርግና ብዙ ብሮከሮች ላይ ሊኖር የሚችል እስከ 10 እስከ 9 ፒፕስ ምናምን ነው። እንደዚህ አይነት ስፕሬድ እንመርጣለን። ታይም ፍሬም 15 ደቂቃ እንመርጣለን። ከዛ በታች ዝቅ ማለት አያስፈልግም። ኤንድ ዴት ኦልሬዲ ሲሙሌሽኑ እስከሚችለው ድረስ መሄድ ይችላል። እኛ የምንፈልጋት አንድ ሳምንት ብቻ ነው። ከሰኞ እስከ አርብ ባክቴስት ካደረገን እዛ ላይ ሎሳችንን ዊናችንን አናላይዝ አድርገን እዛ ላይ ብንማር በጣም በቂ ነው። ሶ ስታርት ሲሙሌሽን እላለሁ። እዚህ ጋር አንዳንድ የምናስተካክላቸው ሴቲንጎች አሉ። ሎት ሳይዝ የሚለውን ሪስክ በፐርሰንቴጅ ይሻለናል። 1%፣ 1.5 በጣም አሪፍ ነው። እስከ $15 በአንድ ትሬድ ምንም አይደለም። ከ10 እስከ 20። ከዛ ቼንጂው ምናምን እነካለን። ካላንደራችን ላይ ሎ ኢምፓክት ኒውስ አያስፈልጉንም። ሃይ ኢምፓክት እና ሚዲየም ኢምፓክት ያላቸውን ኒውሶች እንዲያሳየን። ከረንሲ የምንፈልገው ዳክስ ከዩሮ ጋር በጣም ስለሚገናኝ ዩሮን እንመርጣለን። ዶላርም አንዳንድ የዶላር ትላልቅ ኒውሶች ከመጡ አፌክት ስለሚያደርግ እዚች ጋር ካላንደር ላይ ነጠብጣብ ነገር እንዳያሳየን እቺን ተርን ኦፍ እናደርጋለን። ከዛ እንዘጋለን ማለት ነው። ሶቺ ወደ ጎን ላስጠጋና አሁን ትሬዳችን እንትን ማለት እንችላለን። የሴሽን ነገሮች ባለፈው እንደነገርኳችሁ እዚች ጋር ከፍተን ማየት እንችላለን። እነዚህ ሴሽኖች ናቸው፣ አራቱ ከለሮች ማለት ነው። እዚህ ሴሽን ውስጥ ገብተን ሴሽናችን መቼ እንደሚጀምር ማየት እንችላለን። ሶ እዚህ ጋር እንደምታዩት ኤሽያ ሴሽን የሚከፈትበት ታይም ይሄ ነው። ለንደን ሴሽን 10 ሰዓት ላይ ይጀምራል። ኒውዮርክ ሴሽን 15 ሰዓት ላይ ይጀምራል። እዚህ ከታች የምታዩት ሰዓት ማለት ነው። MT5 ሰዓት የራሱ ሰዓት ነው። ሶ ኒውዮርክ ሴሽን ብቻ ላይ ነው ፎከስ ማድረግ የፈለግኩት ዛሬ። ኒውዮርክ ሴሽን 15 ሰዓት የሚከፈት ከሆነ እኛ ከ13 ሰዓት ጀምረን ትሬዶችን መፈለግ እንጀምራለን። ኦኬ አሁን ስንት ሰዓት ላይ ነው ያለው? መንዴ 1 ሰዓት አካባቢ ላይ ነው ያለው። ስለዚህ ስፒዱን እንጨምርና 13 ሰዓት እስከሚደርስልን እንሄዳለን። ቀስ እናድርገው እስቲ ፎርዋርድ ምናምን እያደረግን 13 ሰዓት ይሄ ነው 13 ሰዓት ማለት። አናሊሲሳችን ከዴይሊ ካንድል አናሊሲሳችንን ከዴይሊ ቻርት እንጀምራለን። ዴይሊ ቻርት እዚህ ጋር እንደምታዩት የትናንትናው ቀይ ነበረ። ዛሬ ወደ ላይ ጸጥ ብሎ እየሄደ ነው። ምናልባት ዛሬ ወደ ላይ ዊክ አፕ አድርጎ እንደገና ወደ ታች ተመልሶ ሊሄድ ይችላል፣ ግን ብዙ መረጃ የለም። እዚህ ጋር ወደ 4 ሃወር ዝቅ ብለን በምናይበት ሰዓት 4 ሃወር የመጀመሪያው ከፍተኛ ሪጀክሽን ነበር። ወደ ላይ ሄዶ እንደገና ወደ ታች ተመልሶ ነው የተዘጋው። የአሁኗ ወደ ላይ እየሄደች ነው። ቅርብ ጊዜ ነው የተከፈተችው። ሶ እዚህ ጋርም ብዙ መረጃ የለም፣ ግን እዚህ ጋር ጸጥ ብለን ሰፖርት ነገር እናደርጋለን። የሚቀጥለው ሌቭል ላይ ሬዚስታንስ እናደርግና ወደ 1 ሰዓት ታይም ፍሬም ዝቅ እንላለን። 1 ሰዓት ላይ ወርደን ስናይ እዚህ ጋር ሰፖርት አለች። ሬዚስታንሳችን እዚሁ አካባቢ ይሆንና ፕራይስ ወደ ላይ መሄድ ይመስላል። አሁንም እቺን ዊክ ፊል የሚያደርግ ይመስላል። እዚህ ጋር የምታዩትን ዊክ አትሊስት እስከዛ ድረስ ሊሄድ ይችላል። ግን እስቲ ዝቅ ብለን 30 ደቂቃ ላይ ምን እንደሚመስል እንየው። 30 ደቂቃ ላይ አዲስ መረጃ አለን። እዚህ ጋር ሬዚስታንስ አለን።
የተነሳ ነው ከዚህ ነው። ሬዚስታንስ ኔክስት ሬዚስታንስ እዚህ ጋር ነው ያለው። ሶ ስፔሳችን ጠባብ ስለሆነች ቺ ለትሬድ አትሆንም። ዌኔቨር ዜር ኢዝ ሬንጅ እንዲህ አይነት ሬንጅ ካለ እና ፕራይስ እዚህ መሃል ከሆነ ምንም አይነት ትሬድ መውሰድ አያስፈልግም። ኦኬ ምክንያቱም ወደ ታች ተመልሶ አዲስ ሰፖርት ካልፈጠረ በስተቀር ስፔሳችን ኦልሬዲ እያለቀች ነው። ሶ 15 ደቂቃ ላይ ወረድ እንበልና እስቲ ሌላ ምን አለ? 15 ደቂቃ ላይ ስንወርድ አዲስ ነገር አለ። እዚህ ጋር እንደምታዩት እቺ አሪፍ ትንሽ ቦዲ ያላት ካንድል ተፈጥራለች። ይሄንን ስታዩ ሞመንተም ካንድል ነው። በትልቁ ነው ወደ ላይ ሄደው። እቺ ወደ ታች ሪትሬስመንቷ ሳይዟም ትንሽ ነው። እንደገና በታች በኩል ሪጀክሽን አላት። ሶ ይሄ ሬዚስታንስ ከተሰበረ እስከሚቀጥለው ሬዚስታንስ የመሄድ ቻንስ አለ። ኦኬ ሶ ፕራይስ ትንሽ ዊክ ዳውን ካደረገች እና ዞራ እነዚህን ሃይ ከሰበረች ወደ ላይ መሄድ እንችላለን። ኦኬ ሌትስ ሲ ፕሌይ እንላለን። እቺን ቀስ ብለን ይሄ ነገር እንዳያመልጠን ፔንዲንግ ኦርደር ብናስቀምጥ ጥሩ ነው። ፔንዲንግ ጋር መተን ባይ ስቶፕ ከዛን ስቶፕ ሎሳችንን ሳብ አድርገን ታች ላይ የምንገባበት ቦታ እነዚህ ሃዮች ሲሰበሩ ታርጌታችን 1 to 1 አካባቢ እስከዚህ ንጹህ ነው አይደለም? ስለዚህ ከዚህ ውስጥ እስከዚህ 1 to 1 የምናገኝ ይመስለኛል። አክሴፕት እንላለን። እስቲ ካስገባን እናያለን። አስገብቶናል እንግዲህ ኦልሞስት ስቶፕ ሎሳችንን ነክቶ ነበር። ተዘጋች። በዚህ መልኩ 30 ደቂቃ እንዴት ነው የተዘጋው? አሪፍ ነው። ቮሉሙ እያነሰ ነው፣ ግን ስቲል ቡሊሽ ስለሆነ አሪፍ አዘጋግ ይመስለኛል። እቺ ቀይ ሆና መዘጋቷ በጣም መጥፎ ነገር ነው። ስለዚህ ምን እናደርጋለን? ካለን ፖዚሽን ላይ ግማሹን እዚህ ጋር እዘጋለሁ። ስንት ነው? ኦኬ መዝጋት አንችልም፣ በጣም ትንሽ ነው። 0.01 ነው ሎት ሳይዛችን። ስለዚህ ቁጭ ብለን እንጠብቅ። ዋን ሃወር ቡሊሽ ነው። 4 ሃወር ወደ ላይ ስቲል እየገፋ ነው። 30 ደቂቃ ጥሩ ነው። አሁን ይሄ ሃይ ከሰበር ነው 100% ወደ ላይ እንሄዳለን። ዋው በጣም አሪፍ። ስንት ሰራን አሁን? 1.54 $15 ሰርተናል በመጀመሪያው ትሬድ። ኦኬ ቬሪ ናይስ። እስቲ ወደፊት እንቀጥል። ገና ፕሪ ኒውዮርክ ላይ ነው ያለ ነው። ኒውዮርክ 15 ሰዓት ላይ ነው የሚከፈተው። አሁን 14 ሰዓት አካባቢ ነው። 15 ተኩል። ሌላ የረሳሁት ነገር 15 ተኩል ላይ ብዙ ጊዜ ኒውስ ሊኖር ይችላል። 15 ተኩል ማለት በአሜሪካ 8 ሰዓት ተኩል ማለት ነው። ኒውስ ብዙ ጊዜ የሚወጣበት ሰዓት ነው። ስለዚህ ካላንደራችን ላይ ሄደን በዚህ ቀን ላይ በቀን 10 ላይ ምን ኒውስ አለ? 15 ተኩል ላይ የለም። እነዚህ ኒውሶች ትንሽ የተዘበራረቁ ይመስለኛል። እዩት፣ ሲፒአይ ምናምን የሚሉ ስንት ሰዓት ላይ ነው የወጡት? 10 ተኩል ላይ። ስለዚህ ካላንደር ከፍተን 10 ተኩል ላይ ምን ኒውስ እንዳለ ነው የምናየው ከዚህ በኋላ። በቀን 10 ተኩል ላይ ምንም አይነት ኒውስ የለም። ሲታፕ ካገኘን እንገባለን። ምን ይመስላል እስቲ? አንድ ሰዓት እንዴት ነው የተዘጋው? 4 ሃወር ስቲል ወደ ላይ እየገፋ ነው፣ ወደ ሬዚስታንስ እየተቃረበ ነው። 1 ሃወር በጣም እየሄደ ነው፣ ከሩቅ ቦታ ነው የመጣው። 30 ደቂቃ ይሄ ነገር ሪትሬስ ካላረገ ወደ ታች እንዲህ ነገር ሪትሬስ አድርጎ እንደገና አዲስ ፈጥሮ ካልተመለሰ ከባድ ነው። ብዙ ተጉዘናል ከጀመርንበት ቦታ ላይ።
16 ሰዓት ሆነናል። 4 ሰዓት በዚህ ሰዓት ላይ ይዘጋል። ኦኬ 4 ሰዓት አያችሁ። ልክ ሬዚስታንሱ ጋር መጥቶ ታፕ ካረገ በኋላ ተዘጋ። ማለፍ አልቻለም። ሶ ወደ ታች ነው የምንጠብቀው ትሬድ ኦር አትሊስት ሪትሬስመንት እንጠብቃለን። ከባድ ሌቭል ነው አሁን እኔ ያለንበት ሰዓት። እዩት ከታች ጀምሮ ድርድር ብሎ ነው የመጣው። ኔክስት ኔክስት። ኦ እቺ ሰፖርት በትንሹ እዚህ አካባቢ ብትዘጋ ኖሮ መግባት እንችል ነበር፣ ግን ይሄ በጣም ሄደ። በቃ ኦልሬዲ ጨርሶ ያለንን ስፔስ። ሶ ዜር ኢዝ ኖ ቻንስ። ሰዓታችንም እየሄደ ነው። 17 ተኩል ይላል። ሶ እስከ 18 ተኩል አካባቢ ትሬድ እናደርጋለን። አያችሁት? ይሄ ሪጀክሽን ምንም ማድረግ አንችልም። ስለዚህ ወደሚቀጥለው ቀን እንሄዳለን። መንዴ አንድ ትሬድ ወስደናል። ዊኒንግ ትሬድ ነበር። ስፒዱን ከፍ እናድርጉና ወደ ቱስዴ እንሄዳለን። ይቀስ እንበላው 13 ሰዓት ላይ 13 ደርሰናል። ሶ የትናንትናውን አናሊሲስ በሙሉ ዲሊት እናደርግና እንደ አዲስ እንጀምር። ከዴይሊ ዴይሊ ላይ ምን ይታያል? የትናንትናው ኢንገልፊንግ ነበረ። ትልቅ ቦዲ ያለው ዴይሊ ካንድል ነበረ፣ ቡሊሽ ነበር። ሶ የዛሬውን ዊክ ዳውን አድርገዋል፣ ወደ ላይም ሄደዋል። ሶ ትንሽ ተመልሶ የታችኛውን ጭራ በደንብ ከሰራ በኋላ ተመልሶ በዚህ ዳይሬክሽን ሊቀጥል ይችላል። 4 ሰዓት ምን ይላል? 4 ሰዓት ከፍተኛ ኮንሶሊዴሽን አለ። ትናንት የደረስንበት ሌቨል ትዝ ይላችኋል። ከዚህ ሌቨል ማለፍ አልቻለም። እዚህ ጋር ኮንሶሊዴት እያደረገ ነው። ከዚህ ለመውጣት ምን ይፈልጋል? ቮሉም ይጠይቃል። ትልቅ ቮሉም ወደ ማርኬቱ ሲገባ ከዚህ ሰብረን የምንወጣ ይሆናል። ሶ ብዙም ማስረጃ የለም። 1 ሰዓት ላይ ወረድ ስንል ምን አለ? በላይ በኩል ሬዚስታንስ እዚህ አካባቢ፣ ታች ላይ ሰፖርት እዚህ አካባቢ አለ። ኦኬ ሶ በሬንጁ መካከል ነው ያለ ነው። አሁን 30 ደቂቃስ ምን ይላል? ኦልሞስት ተመሳሳይ መረጃ ነው። እዚህ አካባቢ ላይ ሬዚስታንስ አለች። ታች ላይ ሰፖርታችን ያው ይሄ ሌቨል ነው። 15 ደቂቃስ 15 ደቂቃም ስንሄድ ተመሳሳይ ሌቨል እናገኛለን። ይሄ ሬዚስታንሳችን ነው። 21937 ከሰበርን ስንት ሬንጅ አለን? ወደ 2830 አይነት 30 ፒፕስ ሬንጅ አለን። ኦኬ ወደ ላይ ለመሄድ ጥሩ ሬንጅ ነው። ትሬድ እናደርጋለን እዛ ውስጥ ካገኘን። በዚህ ወደ ታች ከተመለስን ግን እዩት፣ እዚህ ጋር ከዚህ ስንመጣ ሰፖርት እዚህ ጋር አለ። ከሱም ስናልፍ እዚህ ጋር አለ። በዛ ላይ ጭራዎች አሉ እዚህ ውስጥ ሪጀክሽን ኤሪያ ናቸው። ሶ ፕራይስ ከዚህ አለፍ ብሎ እዚህ ዞን ውስጥ ካልተዘጋ በስተቀር ምንም መግባት የምንችል አይመስለኝም። ሶ ምን እንደሚሆን እንጠብቃለን። ከ15 ደቂቃ ዝቅ አንልም። ስለዚህ ሌትስ ሲ እንዴት ፕሌይ አውት እንደሚያደርግ 13 ሰዓት ከሩብ ሊሆን ነው። ከ10 ሆኗል አሁን። ቺን ሌቨል እየሰበረ ነው፣ ግን ይዘጋ ይሆን? ከዚህ ሰብሮ ተዘጋ። ግን አሁን ምንድነው ችግራችን? ይህን ካንድል ይዩት፣ ሳይዞን በጣም ትልቅ ነው። 23 ፒፕስ የቀረው ራሱ 23 ፒፕስ አካባቢ ነው። ሶ ሪስክ ሪዋርዳችን አይመጣጠንም። ምክንያቱም ከዚህ ሬንጅ ላይ እኛ የተወሰነውን ብቻ ነው ወስደን መውጣት ያለብን፣ እስከሚጨርስ አንቀመጥም። ግን ስቶፕ ሎሳችን እዚህ ድረስ ከሆነ አሁን እስከ ጫፍ ድረስ ቁጭ ብለን ልንጠብቅ ነው። በዛ ላይ ኦልሞስት ዜር ኢዝ ኖ ቶፕ ዊክ፣ የላይኛው ጭራ የለውም ይሄ ካንድል። ይሄ ደግሞ መጥፎ ነው። ወደ ላይ የመሄድ ፕሮባቢሊቲው እያነሰ መሆኑ ነው የሚያሳየው። ሶ ቁጭ ብለን እንጠብቃለን። 30 ደቂቃ ምን ይመስላል? አልተዘጋም፣ ክፍት ነው። የመጀመሪያው 30 ደቂቃ ደግሞ ቤሪሽ ነበረ። ይሄም ሌላ ከባድ ነገር ነው። ኔክስት እንበል እስቲ። አያችሁ ሳይዟ ራሱ ትንሽ ሆኗል። ይሄ ትልቅ ነበር፣ ይሄ ትንሽ ሆኗል። ብንገባ ኖሮ ኦልሞስት በቃ ኢንትሪ ፖይንታችን አካባቢ ነበር። አሁን ይሄ ጥሩ ነው። 30 ደቂቃም ጥሩ ነበር፣ ግን የቀረን ስፔስ በጣም ትንሽ ነው። ስቶፕ ሎሳችን ትልቅ ነው። ሶ ዊ ዶንት ዋንት ዲስ ትሬድ። አያችሁ ተመለሰ። እስቲ 30 ሚኒት ዋው! ይህን ኢንትሪ ታስታውሳላችሁ? ኢምፐልስ ኢንትሪ ይባላል። ፕራይስ ሃይ ሰርቶ ነበር፣ ተመለሰ፣ ሬዚስታንስ ሰራ፣ ሰበረው። ከዛ ቀጥሎ ፒን ባር ወይም መዶሻ የምትባለው
ካንድል ፈጠረልን። ስለዚህ ይሄ ፕራይስ ትንሽ ዊክ ዳውን አድርጎ እነዚህን ሃይ ከሰበረ ወደ ላይ የመሄድ ፕሮባቢሊቲ አለው። አንድ ሰዓት ምን ይመስላል? አንድ ሰዓት ራሱ ጥሩ ነው። ተመለሰ። ዶጂ ካንድል ነበረች። ከዛ አሁን ደና ቦዲ ያለው ካንድል ተፈጥሯል። ስቶፕ ሎሳችን የት ነው የሚሆነው? ቦተም ዊክ ያለችበት ጋር። ታርጌታችን ግን በጣም ቅርብ ነው። ስቲል ምን እንደምናደርግ አይ ዶንት ላይክ ዲስ ትሬድ፣ አልፈልገውም ይሄን ትሬድ። ዩት ስፔሳችን ጠባብ ነች። በዛ ላይ ሃይ እየሰበረ አይደለም፣ ጸጥ ብሎ ወደ ታች እየተመለሰ ነው። ሶ ኔክስት እናደርግና ይቅርብ። ኒውዮርክ ኦፕን ደርሰናል። አንድ ሰዓት ተዘጋ። ዋው የሚገርም ካንድል። ይህን ስታዩ ምን ይሰማችኋል? እዚህ ጋር ኮንሶሊዴት እያደረግን ነበር። ከዛ ሃይ ሰራን፣ ከዚህ ላይ ይወጣል። ከዛ ተመልሰን ሰፖርት ሰራን እዚህ ጋር ድጋሚ ደግሞ ተመልሰን ሊኩዊዲቲ ስዊፕ አደረግን። እዚህ ሰፖርት ኤሪያ ላይ እዚህ ድረስ መጣን በጭራው፣ ግን ተመልሶ የተዘጋው እንደዚህ ሆኖ ነው። ይሄ የሚገርም ኢምፐልስ ኢንትሪ ካንድል ነው። ስለዚህ አሁን ምንድነው የምንጠብቀው? ይሄን ዲሊት ማድረግ እንችላለን። ባይዞ ይሄን ከዚህ ዲሊት እናደርግና ፕራይስ ትንሽ ተመልሶ ጭራ ሰርቶልን ከዛ እቺን ሃይ መስበር ሲጀምር መንገድ ላይ እንገባለን። ስቶፕ ሎሳችን እዚህ አካባቢ ከሆነች 67 ፒፕስ አካባቢ፣ ታርጌታችን ደግሞ ስንት ነው የሚሆነው? 180 190 ፒፕስ ምናምን አካባቢ ነው የሚሆነው። በጣም አሪፍ ነው። እንዳያመልጠን ስፒዳችንን ትንሽ አሁንም እንቀንስና አይ ቲንክ እንዳያመልጠን ፔንዲንግ ኦርደር እንግባ። ባይ ስቶፕ እንላለን። ባይ ስቶፕ ብለን እቺን ሳብ እናደርጋለን። ኢንትሪ ፖይንታችን እዚህ ጋር ሲሰብር ነው። ዋን ቱ ዋናችን የት ጋር ነው? እዚች ጋር። ኦኬ ከቻለን እዚህ ጋር በግማሽ ሳይዝ እንውጣና፣ ምክንያቱም ይሄ በጣም የሚያምር ስፔስ ነው። ወደ ላይ ሊቀጥልልን ይችላል። 30 ደቂቃ ላይም ስታዩ ንጹህ ነው። ከቻልን እዚህ ጋር ግማሽ እንውጣና የቀረውን ፖዚሽን እናስቀምጣለን። ዋው አስገብቶናል። ፕሮፊታችን $8 $5 ምናምን። ሳላስበው አስወጣን። እዚህ ጋር ዊን አድርገነዋል፣ ግን ወደ ላይ ሊሄድ ይችላል። እስቲ ቁጭ ብለን ምን እንደሚያደርግ እንየው እስቲ። ዋው ይሄን ነገር በሙሉ መውሰድ ነበረብን። ሙሉ ፖዚሽን መውጣት አልነበረብንም፣ ግን ዋን ቱ ዋናችን አግኝተናል። ሌትስ ጎ ቱ ኔክስት ዴይ። ኒውዮርክ ኦፕን ነው እንደምታዩት 15 ሰዓት ኒውዮርክ ኦፕን ነው። በዚህ ሴሽን መሰረት እዩት፣ እዚህ ጋር ነው ያለችው። ሶ ኔክስት እናርግና ምናልባት ወደ ታች ተመልሶ ሌላ ሰፖርት ከፈጠረ ደግሞ ድጋሚ ሌላ ትሬድ እንገባለን። ይኸውላችሁ አሁን ሪትሬስ እያደረገ ነው። ሰፖርት ይፈጥራል። ሰፖርት ፈጥረዋል፣ ግን ሬንጁ በቂ አይደል። ዋው ሌላ ምርጥ ትሬድ። ይሄ ደግሞ ካውንተር ትሬንድ የሚባለው ነው። ካውንተር ትሬንድ ትሬንዱ ወደ ላይ ከሆነ እኛ ደግሞ ወደ ተቃራኒው ስንገባ ካውንተር ትሬንድ የሚባል ነው። ለምንድነው አሪፍ ካውንተር ትሬንድ የሚሆነው? ይሄ እዚህ ጋር እንደምታዩት ፕራይስ ወደ ላይ ሄዶ ነበር። ከዛ ተመልሶ ሰፖርት ፈጥሯል፣ ግን ሰፖርቷ በቂ አይደለችም። ለምን? እቺ የቦዲዋ የካንድሏን ቦዲ እዩት፣ ትንሽ ቦዲ ነች። ይሄንን ሪጀክሽን እዩት፣ ይሄንን ሪጀክሽን እዩት። ወደ ላይ ለመሄድ የሚያደርገው ጥረት በጣም እያደናቀፉት ነው። ስለዚህ ምን ሊያደርግ ይችላል? እቺን ሎው ሰብሮ ወደ ታች ሊመለስ ይችላል። በግራ በኩል ደግሞ በጣም ንጹህ ስፔስ አለን፣ ምንም እንቅፋት የለም። ኦኬ ሶ ካውንተር ትሬንድ ካገኘን እስቲ እንሞክራለን። ኦኬ አሁን ሊሄድ ስለሚችል ሴል ስቶፕ አድርገን ኦርደራችን ዝግጁ እናድርገው። ሴል ስቶፕ እንዳታወዛግበን ዲሊት እናድርጋት። ሴል ስቶፕ እቺ ሎው ሲሰብር እንገባለን። የምንሄደው እስከ የት እንደሆነ ይኸውላችሁ፣ እስከዚህ ድረስ ራሱ ብንወስድ እንችላለን።
አስገብቶናል። እዚች ጋር ፕሮፊታችን ማየት ትችላላችሁ። ፕሮፊት እንደ ሎሳችን እቺን ሌቨል በደንብ እያየዋት ነው። ሪጀክት ልታደርግ ትችላለች። ኦኬ እዚህ ጋር ለምን ግማሽ አንዘጋም? ዋው መዝጋት አንችልም። ሳይዛችን ትንሽ ነች። ምን ሆኖ ነው ግን መዝጋት አንችልም? በዛ ላይ ኤንዋይኤስሲ የሚባል ሴሽን ነው። ኤንዋይኤስ ኒውዮርክ ስቶክ ኤክስቼንጅ የሚከፈትበት ሰዓት ስለሆነ በጣም ቮሊዩም አለበት። ይሄን ሬንጅ በሙሉ ፑሽ ልናደርግ እንችላለን። ትራስት ሚ። ስፒዷን ትንሽ እንጨምር እስቲ። ዋው ሎስ አድርገናል። እዚህ ጋር መውጣት ነበረብን። ያው እቺን ሌቨል ፈርቼ ነበር፣ ግን ኢትስ ዋት ኢትስ። ወደሚቀጥለው እንሄዳለን። ሎስ አድርገናል። ስቲል ግን 1.5% $16 ምናምን ትርፍ ላይ ነው ያለ ነው። ወደ ሮብ እንሄድ እስቲ። ዛሬ ማክሰኞ ነው። ወደ ሮብ ኦ ማስቆም ነበረብኝ ማስቆም ነበረብኝ። ሶ 4 ሰዓት ከዴይሊ እንጀምር። ዛሬም ትናንት ወደ ላይ ሲሄድ ነበር የዋለው። ዛሬም ሎወር ዊክ ሰርተዋል። ወደ ላይ ሊቀጥል ይችላል። 4 ሰዓት ኮንሶሊዴት ነገር እያደረገ ነው። ስኖ ቮሊዩም 1 ሃወር ሬንጅ እየተፈጠረ ነው። እዚህና እዚህ መሃል 30 ደቂቃ ሬዚስታንስ እዚህ አካባቢ ያለ ሰፖርት። ይሄ ሬንጅ ነው። በጣም የሚያስጠላ ሬንጅ ነው። እዚህ ጋር ትሬድ አይደረግም። 15 ደቂቃ ምን ይመስላል? ተመሳሳይ ነው። ከፍ እናድርግና ኔክስት እያደረግን ምን ኒውስ ነበር እንዴ? 15 ተኩል ላይ ኒውስ ይኖራል። ሴሽናችን በቃ ልክ ነው። ኒውስ ሊኖር ይችላል። ዛሬ ቀኑ ስንት ነው? 12። በ12 ምን አለ? ሃይ ኢምፓክት ዋው ሲፒአይ ነበር። ሲፒአይ ነበር 10 ተኩል ላይ ሲፒአይ ነበር እና በቃ ሰብሮ ወጥተዋል። ከዛ ኮንሶሊዴሽን ሌላ ቻንስ እንጠብቃለን። ምንም የለም። እንዴት ነው አሁን? ይሄ ቮሊዩማቸው አነስ አነስ እያለ ነው። እዚህ ጋር እንደምታዩት እዚህ ጋር ትንሽ ቮሊዩም ነበር፣ ትልቅ ካንድል፣ በጣም ትልቅ ካንድል። አሁን ደግሞ ትንሽ መሆን ጀመረ። ግን ስቲል የምንሄድበት ስፔስ አለ ወደ ላይ ያላችሁ። ይህንን ንጹህ ስፔስ ወደ ላይ ልንሞላ እንችላለን። ሰው ምን እንጠብቃለን? ኢምፐልስ ኢንትሪ ኢን ትሬንድ ትንሽ ወደ ታች መለስ ብሎልን ከዛ እችን ፖይንት ቢሰብርልን ከዛ ወደ ላይ መሄድ ይችላል። ወደ 200 ፒፕስ ምናምን ነው። ስፒድዋን እንቀንስና አሁን በጣም አሪፍ ነው። ፔንዲንግ ኦርደር ገብተን ባይ ስቶፕ እናደርጋለን። ስቶፕ ሎሳችን ብዙ ምራቅ አታድርጉት። የምንገባው እዚህ አካባቢ ነው። ቲፒያችን 1 to 1 አካባቢ። ኦኬ አስገባን ይሆን? ዋው አስገብቶናል። ዋው የፈጠነ 1 to 1 የፈጠነ። እስቲ ይቀጥል ይሆን ወደ ላይ? አይቀጥልም። ዋው ተመልሶ ሄደ። እዚህ ጋር አሪፍ ኤንትሪ ፈጥሮልናል፣ ግን የቀረችን ሬንጅ በጣም ትንሽ ነች። ይቅርብን። ዋው ዚስ ኢዝ አሜዚንግ። በጣም ገራሚ ፖዚሽን ነበር። ቺን ሌቨል ነበረ የፈራሁት እኔ። ሰዓታችንም እየገፋ ስለሆነ አሁን ወደሚቀጥለው ቀን ወደ ሐሙስ እንሄዳለን። ፈጠን እናድርገውና ሐሙስ ላይ ሐሙስ 13 ሰዓት ላይ ስፒዳችን ቀነስ። ከዛን አናሊሲሳችን ከዴይሊ እንጀምራለን።
ዴይሊ በጣም በጣም ቡሊሽ ነው። 4 ሰዓት ስቲል በጣም ቡሊሽ ነው። 1 ሃወር ሰፖርት እዚህ ጋር ነበር፣ ሬዚስታንስ እዚህ ጋር ነበር፣ ሰብሮት ሄዷል። 30 ደቂቃ በጣም እየሄደ ነው። አሁን ምን እንጠብቃለን? ወደ ላይ ይግፋና ተመልሶ ሰፖርት ነገር ይፍጠር። 15 ደቂቃ እዚህ ጋር ሰፖርት አላት፣ ግን በጣም ሄደዋል ከተነሳበት ከታችኛው። መለስ ብሎ ሰፖርት እስከሚሰራ እንጠብቃለን። ኔክስት ዋው ኔክስት። እሺ አያችሁት? ይሄ ሌቨል እንዴት ነካ አድርጎ እንዳቆመ አያችሁታል? ሰፖርት ሌቨል ነበር ይሄ ሬዚስታንስ ነበር። አሁን ግን ተመልሰን ስንመጣ ምን ይሆናል? ሰፖርት ይሆናል። እሺ ኖ ዊክ አት ቦተም። እንዲህ አይነት ካንድል በዚህ በኩል ጭራ የሌለው ካንድል ወደ ታች የመሄድ አቅሙ እየሞተ መሆኑ ነው የሚያሳየው። እዚች ጋር የሆነች ሰፖርት ነገር ቢፈጥር ወደ ላይ በጣም አሪፍ ትሬድ ልናገኝ እንችላለን። ኔክስት አያችሁ ካንድሉ እንዴት እንዳነሰ፣ ቦዲው እየሞተ ነው። ዋው ዚስ ኢዝ አሜዚንግ። ለምንድን ነው ይሄ አሜዚንግ የሚሆነው? እዚች ጋር ስንት ነው ስቶፕ ሎሳችን? 29፣ ቲፒያችን 55 ፒፕስ። የሚገርም ነው። በዛ ላይ ደግሞ በዚህ በታች በኩል ጭራ የለውም። በታች በኩል ጭራ የለውም ማለት ወደ ታች ትንሽ እንኳን ለመጋዝ ምንም መንገድ አልሰራም። ወደ ላይ የመሄድ ፕሮባቢሊቲው በጣም ከፍተኛ ነው። ይሄ ኦንሊ ፕሮብለም ችግሩ ምንድነው? በላይ በኩልም ብዙ ጭራ የላት። ስለዚህ ምን እንጠብቃለን? ትንሽ መለስ ብላ የታችኛውን ጭራ እስከምንሰራ እንጠብቃለን። ከዛ ተመልሳ ሀይ ከሰበረች እንገባለን። ሎው ሰርታልናለች እንደምታዩት ወደ ታች መታለች። እንዳያመልጠን ምን እናደርጋለን? ባይ ስቶፕ። ይሄን ነገር ሪሙቭ እናድርገው ከዚህ ጋር። ስቶፕ ሎሳችን ብዙ ነው አያችሁ፣ 14 ዩሮ ሆኗል። ከዚህ ዝቅ ካልን ሪስካችን ስለማይችለው 2% እናድርገው እስቲ። ሪስካችን 2%። አሁንም አይችለውም። በቃ እስከቻለው ድረስ ስቶፕ ሎሳችን እዚህ አካባቢ እናድርገውና ቲፒያችን ወደ ላይ እዚች ጋር እንገባለን። አክሴፕት ሞዲፋይ እናድርገውና ይሄን ፖዚሽን ሞዲፋይ። ስቶፕ ሎስ ተገቢ ቦታ ላይ ነው መደረግ ያለበት እዚህ ስር። ሪስካችን ወደ 30 ዩሮ ነው የሚሆነው። ከፍተኛ ሪስክ ነው ይሄ፣ 3% ነው። ግን ይሁን ትርፋማ ስለነበርን ከሰኞ እስከ ሮብ ችግር የለውም። ላንገባም እንችላለን አይታወቅም። ዋው አስገብቶናል። እስቲ ፑሽ ማድረግ እንችል ይሆን? 15 ደቂቃ ተዘግታለች። ባይዘ ኒውዮርክ ኦፕን እየመጣ ነው። 15 ሰዓት ላይ በጣም ከፍተኛ ቮሊዩም ወደ ማርኬት ይገባል። 3 ደቂቃ ነው የቀረው። 3 ደቂቃ ቀረው። እቺን ልብ በሏት፣ ሪጀክት ልታደርግ ትችላለች። ዋው ተዘጋ። ኒውዮርክ ኦፕን መጣ፣ ተዘግተዋል። ስለዚህ ሪስካችን ከፍተኛ ስለነበር ይሄ ሪስካችንን አሁን እዚህ ስር ማስጠጋት እንችላለን። ሞዲፋይ አክሴፕት። ስለዚህ አሁን ሪስካችን ስንት ዶላር ነው? ትንሽ ነው፣ አሳንሰነዋል በደንብ። ይሄ ሃይ ከተሰበረ በጣም እንሄዳለን፣ እርግጠኛ ነኝ። ከፍተኛ ቮሊዩም ይመጣል። ኒውዮርክ ኦፕን ነው። ንጹህ እንትን አለን በዚህ በግራ በኩል። ከንዊ ፑሽ ፑሽት 3 ደቂቃ ይቀረዋል ሊዘጋ። 3 ደቂቃ ኦኬ፣ ተዘጋ። ግማሽ መዝጋት እንችላለን። አይ ቲንክ ግማሽ አንችልም፣ ግን ብሬክ ኢቭን እናድርገውና የፈለገ ይሁን። እዚህ አካባቢ ተመልሶ ከመጣ ክሎስ አደርጋለሁ። ክሎስ አደረኩት እዛ ጋር። ዋው የሚገርም ትሬድ ነው። በጣም ቀላል ነበር። ምንም
ቦሊንጀር ባንድ የለም፣ ትሬንድ ላይን የለም፣ ሙቪንግ አቨሬጅ የለም። ፕራይስ ሃየር ሃይ እየሰራ ነበር። ተመልሶ ሰፖርት ፈጠረ፣ ከፍተኛ ሰፖርት ፈጠረ፣ ትሬድ ገባን፣ ወጣን። ይሄው ነው። የምን ዋው ማወሳሰብ ነው? የምን ማወሳሰብ ነው? ሶ አይ ቲንክ ለሐሙስ በቂ ነው። አርብ ላይ ሄደን ትሬድ ካገኘን እንፈልግና ስፒዱን እንጨምራለን። አርብ ላይ ስፒዳችን መለስ 13 ሰዓት ይሄ ነው። ድጋሚ የነበሩትን አናሊሲሶች በሙሉ እናጥፋና እንደ አዲስ አናሊሲስ ከዴይሊ ታይም ፍሬም ጀምረን እንሰራለን። ዴይሊ እንዴት ነበር? ስቲል ወደ ላይ በጣም ቡሊሽ ነው። የዛሬው ወደ ላይም ወደ ታችም ሄዶ ነበር። እዚህ መካከል አካባቢ ላይ ያለው። እሺ 4 ሰዓት ምን አለን? እዚህ ጋር ሰፖርት አለን። በላይ በኩል ሬዚስታንስ እዚህ አካባቢ። 1 ሃወር ምን ይመስላል? ዲሊት እናድርግ። 1 ሃወር ሬዚስታንስ ራሱ ላይ ነው። 1 ሃወር ሰፖርት እዚህ ጋር ታች ላይ። እሺ 30 ደቂቃ ላይ ሌላ ሬዚስታንስ አለ እዚህ ሴንተር አካባቢ ላይ ሪጀክት እያደረገ ይመስላል። ይሄ ዞን ቅድምም ሪጀክት አድርጎ ነበር፣ አሁንም ሪጀክት እያደረገ ነው። ግን 15 ደቂቃ ላይስ ምን ይመስላል? ሰፖርታችን ዝቅ ትላለች። አያችሁ ሪጀክሽኑን ልክ ከራሱ ሌቨል ላይ ከዚህ ሌቨል ሪጀክት። ግን ኮንፊርሜሽን እንፈልጋለን። ኒውስ አለን እንዴ ዛሬ? አርብ ቮሊዩሙም ያንሳል፣ ማኒፑሌሽኖች አሉ ምናምን። ቀኑ ስንት ነው? 14። በ14 ምን ኒውስ አለ? ሪቴል ሴልስ ዳታ አለ። አንኤምፕሎይመንት ትናንትና ነበር። ሶ ኔክስት እናድርጎና ኦኬ ሰፖርት ተፈጠረ። ግን ይሄ ሰፖርት ምንድነው ችግሩ? ቶፕ ዊክ የለው። ዌኔቨር ዘር ኢዝ አ ካንድል ዊዝ ኖ ቶፕ ዊክ፣ እንዲህ አይነት ቶፕ ዊክ ከሌለው አስቸጋሪ ነው። ወደ ላይ የመሄድ ቻንሱ በጣም ያንሳል። ሶ ይሄንን ትሬድ መግባት አንችልም። ኔክስት እየሄደ ነው ግን የራሱ ጉዳይ። እሺ 30 ደቂቃ በ1 ሃወር እንጠብቅ። እሺ ምንም አልተመቸኝም። አሁን ሬንጁም እያለቀ ነው። አያችሁ የቀረው ስፔስ በጣም ትንሽ ነች። የቀረውና ይሄድ ነው አይመጣጠንም። እዚች ጋር ተመልሶ ሪጀክት አደረገ። ተመልሶ ሪጀክት እያደረገ ነው። እሺ አሁን በጣም አሪፍ ሰፖርት ተፈጠረ፣ ግን የቦዲው ሳይዝ በጣም ትልቅ፣ የቀረው ስፔስ ትልቅ ነው። እሺ ኒውሱ ብዙም ኢፌክት የለውም የዛሬው፣ ዝም ብላ ትንሽ ኒውስ ነች። እሺ 9:30 ነው ይሄ 16 ተኩል ማለት ኤንዋይኤስሲ። እዚህ ጋር ሬዚስታንስ አለ፣ እሱንም ካለፈን እዚህ ጋር አለ። የሚያስጠላ ሬንጅ ላይ ነው ያለ ነው። እስቲ ወደ ላይ እና ወደ ታች መውጣት ከቻለን እየወጣን ነው ወተናል። ግን እስቲ ኔክስት እናድርገው። ከባድ ነው ይሄ ከባድ ነው። በዚህ ጋር ማያችሁ ሰፖርት አለ። ወደ ላይም እንዳንመለስ ሪጀክሽን እየሰራ ነው። ኔክስት አሁን ሴሽናችን እያለቀ ስለሆነ እዩት። በጣም ሴሽናችን አልቋል። ሶ ከዚህ በኋላ ትሬድ መግባት በዛ ላይ አርብ ነው፣ ምንም አዋጭ አይደለም። ሶ የሳምንቱን ትርፋችን ይዘን በሰላም መተው ነው የሚሻለው። ሶ ከሰኞ እስከ አርብ ነው ትሬድ ያደረግነው። አብዛኛውን ትሬድ 1.5% ነበር። አንድ ትሬድ በ2% ገብተናል። ስንት ነው የሰራነው ትርፍ? 7%። $1000 ላይ $73 ነው ትርፋችን የነበረው። ስታቲስቲክስ አለን እንዴ? ስታቲስቲክስ
ዳውንሎድ ሳይሆን እዚሁ ጋር ማየት ከቻልኩኝ ጥሩ ነው። ትሬድ ፓናል ያ ስታቲስቲክስ እዚህ ጋር አለን። ሪያላይዝድ ፕሮፊት $73፣ አብሶሉት ድሮ ዳውን $12 አካባቢ ነው ወረድ ብለን የነበረው። ማክሲመም ድሮ ዳውን እስከ 2.2% ወርደናል። አሪፍ ነው ስቲል። እነዚህ ሁሉ ዳታ እዚህ ጋር ማየት ትችላላችሁ። በተለይ ፕሮፈርም ቻሌንጅ ምናምን ላይ ያላችሁ ልጆች ይሄ በተለይ ፕሮፌርም ቻሌንጅ ላይ ያላችሁ ልጆች ይሄ ሲሙሌተር በጣም ይረዳችኋል። በጣም ይረዳችኋል። ሪስክ ሪዋርዳችሁን፣ ድሮዳውናችሁን እያንዳንዱን ነገር እዚህ ጋር ነው የምትለማመዱት። በጣም የረዳኝ ነገር ይሄ ነው። ይሄን ይመስል ነበር። በሌላ ቀን እስከምንገናኝ ድረስ መልካም